ሰላም ሜሮን ነኝ። አብዛኞቻችሁ በጠየቃችሁኝ መሰረት በዛሬው ቪዲዮ በአጭር ጊዜ ውስጥ የሚያዘጋጅ ስቴፕ ባይ ስቴፕ ግልጽ የሆነ የጥናት እቅድ እናዘጋጃለን። እስከ መጨረሻው ተከታተሉ። የጥናት ዝግጅት እንጀምር። የጥናት ፕሮግራም ለማዘጋጀት ከመጀመራችን በፊት ዝግጅት እናድርግ። ጥያቄ እንጀምር። ለምን፣ እንዴት፣ መቼ፣ ምን እናጥና? ኦፍኮርስ ሁሉንም ትምህርት በከፍተኛ ውጤት ማለፍ ትፈልጋላችሁ፣ ግን አስቡት፣ አስተማሪዎች እንኳን ስፔሻላይዝ የሚያደርጉት በአንድ የትምህርት አይነት ብቻ ነው። ሂሳብ መምህር ሂሳብ ትምህርት ነው የሚያስተምር። ፕራዮሪታይዝ ማድረግ፣ ምን ይቅደም ማለት መቻል አለባችሁ። ሁለት ዋና ነጥቦች አሉ። የሚከብደውን ወይም አስፈላጊውን መለየት። ቱን ትምህርት የትኛውን ቻፕተር በምን ያህል ጊዜ ማጥናት ይችላል? የቱ ይከብዳል? ለእኔ ፐርሰናሊ ማትስ ከእንግሊሽ ይከብደኛል። እናንተም ኮሜንት አድርጉልኝ። ተጨማሪም ሰብስክራይብ በማድረግ በ100 ቀን ውስጥ 100% ጋራንቲድ የሆነ ውጤት ማምጣት ትችላላችሁ። ፈላጊ ማለት ፓይለት፣ ኢንጂነር መሆን የሚፈልግ ሰው እንግሊሽ፣ ማትስ፣ ፊዚክስ የመሳሰሉትን ኮርሶች ጥሩ ውጤት ማምጣት ይኖርበታል ማለት ነው። በምን እናጥና ስንል ብዙ አማራጮች ቢኖሩንም እንኳን ሁለት ነገር ብቻ ነው መምረጥ ያለብን፣ ቴክስት ቡካችንና አንድ ተጨማሪ ነገር ብቻ። ቀጣዩ ደግሞ ቦታ መምረጥ ነው። ትምህርት ቤት፣ ላይብራሪ፣ ካፌ፣ መናፈሻ፣ ዶርም ውስጥ፣ ክፍል ውስጥ ብቻ ጸጥታና የፈተና ቦታውን የሚመስል ቦታ ላይ ለማጥናት ሞክሩ። በመጨረሻም መቼ እናጥና? የጠዋት ጤዛ ናችሁ ወይስ የሌሊት ወፍ? ማለትም በማታ ማጥናት ይመቻችኋል ወይስ በጣም በጠዋት ማጥናት? ከነዚህ ውስጥ አንዱን ምረጡ። ይህ የእናንተ ባህሪ ነው። ስለዚህ በእነዚህ ሰዓቶች ውስጥ የበለጠ የሚከብዷችሁን ትምህርቶች ለማድረግ መሞከር ይኖርባችኋል ማለት ነው። ጊዜያችሁን በአግባቡ ለመጠቀም ማለት ነው። ስለዚህ ይህን ሁሉ ካወቅን ለምንድን ነው እያጠና ያለ ነው? ይህ የመጀመሪያው ሪዝናችን ነው። ምክንያታችን ለጥናታችን ምንድን ነው? ቤተሰቦቻችንን ማኩራት፣ ቤተሰቦቻችንን ማስደሰት፣ ለራሳችን ጥሩ ውጤት ማምጣት፣ ለውስጣችን ደስታ፣ ስኮላርሺፕ ለማግኘት፣ ወደፊት ጥሩ ስራ ለመያዝ። አላማችሁ ምንድን ነው? ለማወቅ ከባድ አይደለም። የምትወዷቸውን ነገሮች ልክ እንደ ፒክቸር ፎቶቸውን ሰብስባችሁ ዊል ፔፐራችሁ ማድረግ ወይም ቤታችሁ ውስጥ መለጠፍና ሞቲቬት እንዲያደርጋችሁ ማድረግ ትችላላችሁ ማለት ነው። አሁን ከቅድመ ዝግጅቱ ወጥተን ወደ ዋናው ፓርት እየገባን ነው። ዋናው መንገዱ እንዴት ነው ማድረግ የምንችለው የሚለውን ማለት ነው። በጥናት ጊዜ ምን ማድረግ አለብን? ሃው ቱ ስተዲ። የመጀመሪያው ሜትድ SQ3R ሜትድ ነው። ለማታውቁት ኢትስ አብሪቪዬሽን ሰርቬይ፣ ኩዌስችን፣ ሪሳይት፣ ሪድ፣ ሪኮል። እነዚህ ነገሮችን የያዘ አብሪቬሽን ነው ማለት ነው። እያንዳንዱን እየተነተንን እንየው። ሰርቬይ የምንለው ፕሪቪው ማየት ማለት ነው። ማለትም የእያንዳንዱን ኮርስ ሄዲንጉን፣ ሰብታይትሉን እያያችሁ ውስጡ ምን ለማለት እንደፈለገ ለማየት መሞከር ማለት ነው። ሪድ ማለት ማንበብ ነው፣ እንደምናውቀው በጥልቅ እናነባዋለን ማለት ነው። ቀጣዩ ሜትድ ሪሳይት ማድረግ ማለት ነው። እንሸመድደዋለን ማለት ነው። ለመረዳትና ወደ ውስጣችን ለማስገባት መሞከር ማለት ነው። ሪሳይት ካደረግን በኋላ we have to recall፣ የሸመደድነው ሪኮል ማድረግ ወይም ደግሞ ማስታወስ መቻል አለብን ማለት ነው። መጀመሪያ ምን እናደርጋለን? ፕሪቪው እናያለን። መጀመሪያ አሰሳ እናደርጋለን። ን በጥልቅ እናነባዋለን፣ እንሸመድደዋለን። የሸመደድነውን ደግሞ ለማስታወስ እንሞክራለን ማለት ነው። ይሄ ፕሮሰስ በጣም የቆየ ግን ደግሞ በጣም አስፈላጊ የሆነ ስቴፕ ነው። ሁለተኛው ደግሞ በጥናት ጊዜ ማድረግ ያለብን ነገር ያው ኖት መውሰድ ነው፣ እናውቃለን። ግን ምን አይነት ኖት መውሰድ? ኮርኔል የሚባል ኖት አወሳሰድ መንገድ አለ። ማለትም በሶስት መንገድ ወይም ደግሞ በሶስት መስመሮች ደብተሩን ወይም ወረቀቱን እንከፋፍለው እና በጎኑ በኩል እኔ በማሳያችሁ በኩል ፎርሙላው፣ መሀል ላይ ዴፊኔሽኑን፣ ከታች ደግሞ ሰመራይዝ ያደረግናቸውን ፋክቶች የእያለቱን የምንጽፍበት ቦታ ማዘጋጀት ማለት ነው። ሌላኛው ማይንድ ማፕ ማድረግ እንችላለን። ማይንድ ማፕ ማለት መሀል ላይ ዋናውን አይዲያ ወይም ደግሞ ዋናውን ሀሳብ እንጽፍና ብራንች እያደረግንለት ወይም ደግሞ ከሱ እያወጣን ሌሎች ሀሳቦችን በስሩ እያዘጋጀን መሄድ ማለት ነው። መጨረሻ ላይ ግን ሪቪው ማድረግ ወይም ደግሞ መከለስ አለ። ስለዚህ እነዚህ ነገሮች መጠቀም መርሳት የለብንም ማለት ነው። አንደኛ አክቲቭ ሪኮል። አክቲቭ ሪኮል ማለት ሪቪው ስታይል ወይም ደግሞ ሰርቪስ ታወጡ ስለዛ ነገር ጥያቄዎችን ትጠይቃላችሁ። ከዛ በኋላ መልሳችሁ እነሱን ከሚሞሪ ለማስረዳት መሞከር አክቲቭ ሪኮል እንለዋለን። ይህም የክለሳ መንገድ ነው ማለት ነው። ወይም ደግሞ ለርት የሚባል ሌላ መንገድ አለ። ለርት ማለት የምታስታውሱትን ወይም ደግሞ ስለ ጥናቱ ያጠናችሁትን ነገር በሙሉ ፔፐር ላይ ከትውስታ ለመጻፍ መሞከር ማለት ነው። ሌላኛው ደግሞ ፋይንማን ቴክኒክ እንለዋለን። ፋይንማን ቴክኒክ የምንለው
በጣም በቀላል በሆነ መንገድ ማስረዳት መቻል ማለት ነው። ወይም ደግሞ አስተማሪ እንደሆናችሁ አስባችሁ ለሌሎች ለማስረዳት መሞከር። ለምሳሌ ለህፃን ልጅ እንደምታስረዱት ፍትፍት አድርጋችሁ ማስረዳት የማትችሉ ከሆነ አልበርት አንስታይን እንደሚለው ከሆነ እናንተም አልተረዳችሁትም ማለት ነው። ስለዚህ አንደርስታንዲንጋችሁን ቼክ ለማድረግ ሪቫይዝ ማድረግ አትርሱ። ባይ። በጣበበ ጊዜ ነው ይህን ቪዲዮ የምሰራላችሁ እና ተመሳሳይ የሆኑ ቪዲዮዎችን ማግኘት ከፈለጋችሁ ላይክ እና ሰብስክራይብ በማድረግ አፕሪሼት ማድረግ ትችላላችሁ። ኮሜንታችሁን ጽፉልኝ፣ በጣም ደስ ይለኛል። ሰብስክራይበሮች በሙሉ በጣም ቴንክ ይወዳችኋለሁ። ኤቭሪዋን ባይ።